ለመስጠት ፈልጋለሁ ግን ጀስት ኮንተንት ክሬተሮች ስለሆኑ ደግሞ መነካካት አልፈልግምና ጀስት እንዲሁ በሃይላይት ምትለን ነገር ይኖራል። ለምሳሌ ሰው ኢንቫይት ስታደርግ አሁን እሱ ነው ብዙ ጊዜ እንትን የሚያደርግ ሰው ኢንቫይት አድርገህ የምታወራው ሰው ወይ ደግሞ ከሌ እንዲያለ ብለህ ቆርጠ የምታስገባው ነገር አጌንስት ከሄደ ከእንትኑ ጀስት ፍላግ ያደርጋል። ምንም ጥያቄ የለውም። የዩቲዩብ ደግሞ ህጎች አሉት እንዳልኩ መጽሐፍ ላይም በዝርዝር የተቀመጡ አሉ። በእያንዳንዱ ህጎቹ ባይዘው በጣም ብዙ ናቸው የዩቲዩብ ህጎች። እዚህ ላይ ራሱን ለማስቀመጥ የሞከርኩት ራሱ በቃ እንደው ይሄ ያለ አዎ ሜኑን አስቀምጬ በተወሰነ መልኩ ለማብራራት ነው የሞከርኩት። አሁን የተከለከሉ እቃዎች አሉ፣ የተከለከሉ እንዳይሻጡ በዓለም አቀፍ ደረጃ የተከለከሉ አሉ እንበልና የሆነ ሰው እየጋብዘኸው እያወራ ነው አንተ ዩቲዩብ ላይ አንተ አይደለም። ለምሳሌ ይሄን እቃ ብሎ ስለዛ እቃ ራሱ ሜንሽን መደረግ የማይችል ማለት ነው። ለምሳሌ ዲስ ዴይስ ልንገርህ ዩቲዩብ ላይ ቲክቶክ ላይ መጥተህ ዩቲዩብን ሜንሽን ማድረግ ፍላግ ያስደርግሃል። ቲክቶክ ላይ ታውቃለህ ያ ፒክ ሊያደርጉት እንደሚችሉ አይ ፊል ታደርገዋለህ በጽሁፍ እኔ ራሱ ለብዙ ልጆች ልክ ያለው ለአንተም ልክልሃለሁ። ደስ ይለኛል ሜንሽን ማድረግ ቲክቶክ ላይ ዩቲዩብን ቻናልህን ሜንሽን ማድረግ ፎሎ አድርጉኝ እዛ ላይ ማለት ቫይራል እንዳይወጣ ሻዶ ባን ያደርግሃል። ወዲያው ነው የሚያደርግ። ቫይራል አይሆንም እሱ ቪዲዮ። ሂዱና ዩቲዩብ ላይ ፎሎ አድርጉኝ ምናምን የምትልበት ከፕላትፎርሙ ወደ ሌላ ፕላትፎርም እየሄድክ ነው። ኢትስ ኦል አባውት ቢዝነስ። እሱ ግልጽ ነው። ያ ዲስ ዴይስ በቃ በጣም ክሬዚ ነው ያለው ነገር። ሶ ህጎቹ ምንድነው በጣም ብዙ እንዳልከው አሁን በዓለም አቀፍ ደረጃ እንዲህ የተፈረጁ ሰዎችን ማንሳት ኢቭን ወርዶች ማንሳት ለምሳሌ ፈንጂ አሁን የአማርኛ ስም ነው፣ ስለዚህ አይረዳው። ሶ የፈንጂን ስም ቀይረ በዛ በቦ የሚጀምረው ብትጠራው የምር ነው ማለት በቦ የሚጀምረውን ገብቷቸዋል። በቦ የሚጀምረው እየጠየኳቸው ነው። ከዛ በቦ ይጨርሳል። አገራስ ኮኖ ልጅ ሆኖ አቤሎ እሺ ለምሳሌ አሁንም ከጠራሁት ምናልባት የቲክቶክ ንግ ብዙ ስለማላውቀው ፍላግ ላይ ያደርገኝ ይችላል ብዬ እንዳያፈነዳዳን ፈርተህ እንደሆነ ገብቶኛል። ዩቲዩብ ላይ አሁን እሱን ስትጠራ ምንም ራሱ ፍላግ ያደርጋል። ዩቲዩብ በጣም እንትን ነው ገብቷል፣ ፍላግ ያደርጋል። ሶ እንደዛ ነው የሚያደርገው። ስለዚህ ልክ እንደዚህ አይነት ህጎች አሉት ዩቲዩብ ሜንሽን የሚደረጉ የማይደረጉ ሬጉሌትድ ጉድስ የሚባሉ አለው እንዳይሸጡ የሚከለከሉ ምናምን ገደብ የተጣለባቸው ማውራት የሌሉብህ ነገሮች በጣም ብዙ ናቸው ህጎቹና እኔም መጽሐፉ ላይ ለማስቀመጥ ሞክሬያለሁ። ህጎቹን በተወሰነ መልኩ በተለይ ለኛ ኮሚኒቲ በሚሆን መልኩ ህጉን ለማስቀመጥ ሞክሬያለሁ። እነሱ ያው ኦሬዲ ይጠብቁና ኮፒራይት ስትራይክ ብቻ ሳይሆን ኮሚኒቲ ጋይድላይን ስትራይክም አለ እና ኮሚኒቲ ላይ ፍላግ ያደርግብሃል። እነዚህ አሁን ኮሚኒቲው ላይ ከኮሚኒቲው የሚመጡ እንትንም እያደረገ ፍላግ ያደርገና መጨረሻ ላይ ያባራል። ጨልዞ ያስቀምጣል። በፊት ላይ አህያ ከብቶችን ምናምን እየደበደቡ ምናምን አሁን ባይዘው በቅርብ ነው 4 አመት አኒማል አቢዩዝ በቅርብ ነው የገባው። አስቀምጫለሁ እንደውም መጽሐፍ ላይ አስቀምጠው ምንድነው መሰለ ያልኩት እንደው በእኛ ሀገር ኮንቴክስት ለምሳሌ ውሻ ሲገጭ ስታይ ምንም ላይ መስል ይችላል። አህያ እየተመታ ሲሄድ ምናምን ታያለህ አይደለ? ፋክት ነው ይሄ። ዩቲዩብ ላይ ያንን ብታረገው ግን አቢዩዝ ነው፣ አኒማል አቢዩዝ ነው የሚባለው። አሁን እሱን ሰርቻለሁ። ለምን ቲክቶክም ላይ ነበር የሆነ አንድ ልጅ በጣም ዲስገስቲንግ የሆነ ቪዲዮ እንደዚህ ድመቷን በርግጫ እየመታት ገብቷል። በጣም ላይክ ይሄ አሁን ለሰዎች ሊያለቅሱ ይችላሉ ነጮቹ። አሁን ያን ቪዲዮ እያዩ በቃ እየየ ብለው ሊያለቅሱ ይችላሉ። ዶሮ ዘግዝቆ ሲሄድ ራሱ አቢዩዝ ተብሎ ባን የተደረገ አበሻ ትዝ ይላል። ዶሮ አሁን ገዝተን ዘግዝቀን አይደል ይዘን የምንሄደው ገበያ ላይ እንደዚህ ነገሮች እንደ አቢዩዝ ነው የሚታየውና ማለት የእንትን ነው የካልቸር በጣም ብዙ ዲፈረንስ ስላለን እንደውም በዚህ አጋጣሚ ብነግርህ አሜሪካ ውስጥ አሁን እንትን በግ ሲታረድ ምናምን አያዩም እንደምታውቀው ገብቷል። የሆነ ነገር ሲሞት ምናምን በጣም አሳዛኝ ነገር ማየት የሌለባቸውም ልጆች ስለሚባል ልጆች ፊት አይታረድም። ኢቭን ፋርም ሄዶ ምናምን ኢቭን ማንኛውም ሰው ማረድ አይችልም። በግ ገዝቶ ዶሮ ገዝቶ ማረድ አይችልም። ታውቃለህ ፋርም ሄዶ እዛ ከከተማ ውጭ ሄዶ አሳርዶ ምናምን ነው የሚያመጣው። አንደስ ደግሞ ከሱፐር ማርኬት ምናምን የታረደና የተቀመጠ ነው የሚገዛው። እና አንዱ ከአሜሪካ የመጣ ልጅ ሄዶ እዛ ዘመድ ጋር ምናምን ኢትዮጵያ የታረደ በግ እንትን የታሰረ በግ ያለ ደስ ሲል ምናምን እያለ በማግስቱ ሲወጣ ሞተ። እያረዱ
ገደላችሁት ገደላችሁ። የኔ ልጅ ልንገርህ ሾኪንግ ነው። ሲሪየስሊ ልጅ የኔ ላይ የሆነ ልንገርህ ሊጠየፉ ሁላ ይችላሉ። ከዛ ወደ ኢትዮጵያ ወደ አሜሪካ ተመልሶ ሄዶ ለቤተሰቦቹ ሲናገር ገለው እኮ ነው የሚበሉት፣ ገደሉትና በሉት በጉን። የኔ አልበላም ብላለች አይታ ማለት ነው። ዶሮዋን በቁሙ አይተዋለች። ሲሪየስሊ ዶሮዋን በቁሙ አይተው ከትንሽ ደቂቃ በኋላ ዶሮ ታርዶ ጭቅላቱን አየችው ማለት ነው። አለች አልበላም። እንደ አውሬ ነው የሚያዩት፣ እንደ ነፍሰ ገዳይ ነው ፊልም ያደርጉት። ይሄንን ነው የሚያውቀው። በጣም የካልቸር ክላሽ እንዳለብን ነው የሚገባኝ እኔ ፕላትፎርሞቻችን ላይ ሰው በእኛና በእነሱ መካከል ብዙ የተከለከሉ ነገሮች አሉ። እንዳልኩ አሁን አይመስለንም እንጂ አሁን ዩቲዩብ ላይ ወጥተህ ሰው ስትሳደብ ኢቭን ወደ ኮርት የሚያመራ ኬዝ ወደ ኮርት ሄጃለሁ ብለህ ለዩቲዩብ አሁን ኮርት የሄድክበትን ወረቀት ልከህ ኢቭን ቪዲዮስ ከዛ ፍሪዝ ይደረጋል። ጠበቆች አሉ፣ የሶሻል ሚዲያ ጠበቆች አሉ እንደምታውቀው። ለዩቲዩብ ራሱ ቀጥታ ደብዳቤ በመጻፍ ከዩቲዩብ ጋር ኮንታክት ያደርጋሉ። ሶ ፕሮፌሽናል በጣም ፕላትፎርሙን የምወደው ለዛ ነው። አንድ ጥያቄ እንደውም አገኘው እስቲ ካንተ ኖርማሊ እንሰማዋለን። አሁን በጣም ሚስ ኢንፎርሜሽን ነው፣ እኔ አክሰፕት አላደርገውም። አንዴ ይቅርታ፣ እሺ አለ አንተ ጋር የተጻፈልኝ ማስታወቂያ ነው። መንታ ልጅ መውለድ የምትፈልጉ በውስጥ አዋሩኝ ይላል። አሁን ምንድን ነው ዞላን ያልወለደው ዞላን ያልጨረሰው ገና አሁን እንግዲህ አሁን ብሎ ካረገኝ ነው አምላኬ ትዕግስት ውስጠኝ ነው። ምንም አሁን ዞላ ነው ከልጅ ጋር አይደል? ዞላ አንድ ጥያቄ በጣም የብዙዎች እኔ ሚስሊድ ተደርጓል ብዬ ማስበው ኢንፎርሜሽን ነው። ከዩቲዩብ የተገናኘ እንዴ ጊዜ ይስተልኝ የማይሆን ቶፒክ ዞላ ይዘገያል መሰለኝ ሲደርሰው። ምን መሰለ በጣም ብዙ ዩቲዩበሮች ራሱ የሚሸወዱበት ነገር ማለት ነው ከ3 ሰከንድ እስከ 5 ሰከንድ ከ5 ሰከንድ እስከ 10 ሰከንድ የሆነን ሰው ነገር ይዞ መጠቀም ችግር የለውም ብለው ያስባል ሰው፣ የኛ ሰው በጠቅላላ ማለት ነውና እኔ በማቀው እኔ ባለኝ ኢንፎርሜሽን ልክም ካልሆንኩኝ እማራለሁ። 2 ሚሊዮን እና ዩቲዩብ ላይ 10,000 ያልደረሰ ሰብስክራይበር ነው ያለኝና ዩቲዩብ በህጉ ከዚህ ሰከንድ እስከዚህ ሰከንድ የሰው ነገር አንሱ የሚል ነገር የለውም እኔ በማቀው ማለት ነው። እነሱም ዋን ቱ ዋን የነገሩኝ ማለት ነውና የኛ ሰው 5 ሰከንድ እኮ ነች ይላል። 10 የሚያሳንሷት ነገር አለች ማለት ነው። የሆነች ፒክ አድርገውና ምን ብላችኋል መጽሐፉ ላይ ካልካቸው በጣም ደስ ይለኛል። እቺ ከሰከንዷ ጋር በተገናኘ ማለት ነው። የሰው ወርቅ ያደምቅን ሰምቼዋለሁ፣ ግን በሰከንድ ሊሚት የሚያደርጓት ነገር ኦኬ፣ እሱ ኮፒራይት ነው። እሺ ምንድነው መሰለ አሁን እሱን የሚሉ ማለት ነገሩ ገብቷቸው ይሁን ወይም ሳይገባቸው ይሁን 5 ሰከንድ ምናምን እንደዚህ ችግር የለውም ምናምን ሊሉ ይችላሉ። ይኸውልህ ዩቲዩብ ላይ ፌር ዩዝ የሚባል ነገር አለ። ፌር ዩዝ ህግ አለው ራሱ። ከዩቲዩብ ህጎች አንዱ ፌር ዩዝ ነው። ፌር ዩዝ ማለት አንተ የሰዎችን ስራ እንድትጠቀም የሚፈቅድልህ ህግ ማለት ነው። ግን እሱም አሰራር አለው። ገብቷል? አሰራር አለው። ለምሳሌ እንበልና አንተ ፊልም ሰራህ። ፌር ዩዝ ነው፣ እሱንማ መጠቀም እችላለሁ ብዬ አንተ ሙሉ ፊልም አምጥቼ እዚህ ላይ መጫን አልችልም። አንድ በፌር ዩዝ ህግ። ሁለተኛ ያንተን ስራ ወስጄ እኔ ጋር ቆርጬ 5 ሰከንድም ይሁን 3 ሰከንድም ትሁን ቆርጬ ጭኜ እኔ ላይ